ኡራኤል ስዩም ላዕለ ኩሉል ብርሃናት በብርሃናት ሁሉ ላይ የተሾመ መልአክ ከሰባቱ ሊቃነ መላእክት አንዱ የሆነው በእግዚአብሔር ፊት የሚቆም በልዑል መንበር ፊት የሚቆም በሥላሴ ዙፋን ፊት የሚቆም ታላቅ መልአክ ነው ኡራኤል። ቅዱስ ኡራኤል የኢየሱስ ክርስቶስን ደም ያረጨበት ቦታ ላይ ቤተ ክርስቲያን አይሰራም። ደሙ የነጠበበት ቦታ ላይ ቤተ ክርስቲያን ይሰራል። የእያንዳንዱ ቤተ ክርስቲያን ምስረታ ላይ የቅዱስ ኡራኤል አስተዋጽኦ አለበት። እስቲ ከፍ አድርጋችሁ አመስግኑ። ሊቁ ሰናይ ለሰብእ ወታዛዚ ለሕዝብ ወውእቱ ርሑቀ መዓት ወብዛ ምሕረት ኡራኤል ውእቱ። ለሰው መልካም ለሕዝብም ታዛዥ የሆነ ወውእቱ ርሑቀ መዓት እሱም ከመዓት የራቀ ወብዛ ምሕረት ለምሕረት የሚላክ መልአክ ኡራኤል ነው ይላል። ዛሬ ይሄ መልአክ ለምሕረትና ለይቅርታ ወደ ቤታችን ይምጣ። ወደምናለቅስበት ጎጇችን ለይቅርታ ይምጣ። እንድንጎበኝ የምትፈልጉ ሰዎች እግዚአብሔር እንዲጎበኛችሁ ልመናችሁን በእግዚአብሔር ፊት የምታስታውቁ ደግሞ ወደ እግዚአብሔር ቤት ስትደርሱ ከመከራችሁ ግዝፈት የተነሳ እንባችሁ እየቀደመ በሰው መካከል ቃሉን ስትሰሙ ችግራችሁ የተራራን ያክል ገዝፎባችሁ እንባችሁ እየቀደመ የምታለቅሱ ይሄ መልአክ ሲመጣ እንባችሁ ይታበሳል። ይምጣና እንባ ያብስላችሁ። እሱ ሲመጣ ለቅሶ ይቆማል። ኡራኤል ሲመጣ የሚያለቅሱ ሰዎች ከጉንጮቻቸው ላይ እንባን የሚያብስ መልአክ ነው። ለምን ካላችሁ ሰናይ ለሰብእ ተብሏል። ለሰው መልካም ነው። እስቲ ኡራኤል መልካም ነው በሉ። እመኑኝ፣ በዚህ ዘመን መልካም ሰዎችን በባትሪ ፈልጋችሁ አታገኙ። ኡራኤል ግን መልካም ተብሏል። አሁን ቅዱሳን መላእክት መልካም ናቸው፣ ለሰዎች ታዛዥ ናቸው፣ ጸሎት ያሳርጋሉ፣ ልመናችንን ቅድመ እግዚአብሔር ያደርሳሉ። አዎ እኛ በእግዚአብሔር ፊት መቆም ሞገስ የለንም፣ በእግዚአብሔር ፊት የመቆም ክብር የለንም። በኃጢአት ጎድለናል፣ ተዳድፈናል። አዎ እግዚአብሔር ባወቀ ብዙ ጨለማ ላይ አመንዝረናል፣ ብዙ ጨለማ ላይ እግዚአብሔርን አሳዝነናል። ብርሃናዊው መልአክ ቅዱስ ኡራኤል ግን በእግዚአብሔር ፊት የመቆም ክብር አግኝቷል። ልመናችንን ይዞ በሥላሴ ፊት ይቆምልን። ጸሎታችንን ይዞ በሥላሴ ፊት ይቆምልን። አዎ ይቆምላችሁ ምእመናን፣ አሜን በሉ። እሱ ይቆምልናል፣ በጽድቅ በእውነት ይቆምልናል። የተበደላችሁ፣ ዓለም የገፋቻችሁ፣ ዓለም የናቀቻችሁ፣ ዓለም ስፍራ የከለከለቻችሁ የሚበቀል መልአክ ነው። ፍትሃዊ የሆነ መልአክ ነው። የሚዳኝ መልአክ ነው። ነፃ የሚያወጣ መልአክ ነው። ፍርድ የሚያደላድል መልአክ ነው። ግፉዓንን የሚረዳ መልአክ ነው። ያ የድሆች አባት ነው። ኡራኤል ከፍ አድርጋችሁ አመስግኑ። የድሆች አባት ነው። የሐዘንተኞች አጽናኝ ነው ቅዱስ ኡራኤል። የሕይወትን ጨለማ የሚያበራው መልአክ ኡራኤል ይባላል። የኑሮን ጨለማ የሚያበራው መልአክ ኡራኤል ይባላል። በሥራ ውስጥ ያለው ጨለማ እየሰራችሁ ያልተባረካችሁ እየሰበሰባችሁ የሚበተንባችሁ ኡራኤል ይምጣና እጃችሁን ይባርክላችሁ። ኡራኤል ይምጣና ስራችሁን ይባርክላችሁ። ኡራኤል ይምጣና ንግዳችሁን ይባርክላችሁ። እናንተ አመድ አፋሽ የሆናችሁ በረከት አጣን ብላችሁ የምታጉረመርሙ ኑሯችሁ ወር አላደርስ ብሏችሁ ደሞዛችሁ ወር አላደረሳችሁ አሁንም በመከራሽ በእንባሽ ውስጥ ያላችሁ እንዴት ብዬ አልፈው ይሆን የምትሉ፣ እንዴት ብዬ ወጣው ይሆን የምትሉ፣ እንዴት ብዬ ሻገረው ይሆን የምትሉ የሚያሻግር መልአክ አለ በፊታችሁ ቆሟል። አናየውም፣ ያየናል። መልአኩ ቅዱስ ኡራኤል ያሻግረናል። ከዚህ ክፉ ጊዜ፣ ከዚህ የመከራ ዘመን፣ ከዚህ የጭንቅ ዘመን ኡራኤል ይሸከምና ያሻግረን። ኡራኤል በክንፎቹ ተሸክሞ ያሻግረን። የእግዚአብሔር ልጆች ትዳር ለጨለመባችሁ በትዳራችሁ ጣልቃ እየገባ ኑሯችሁን ያስተካክልላችሁ። ኑሮ ያዘመመባችሁ የቤታችሁን ምሰሶ ያጠንክርላችሁ። አዎ ትዳራችሁን ሊፈርስባችሁ ያዘመመ ጎጆቻችሁን ይደግፋል። ደግ ነው ኡራኤል። እስቲ ደግ ነው በሉ ማለት ደግ ነው። እናንተ ሰንበት ተማሪዎች እንደዚህ የዘመራችሁ ደግ ነው አትሉኝ? በማርያም ነው ደግ ነው። ደዋዛኝታ ናት። ደግ ነው ኡራኤል። እንዲሁ ዝም ብዬ አላልኳችሁም። ደግነቱን በኋላ እነግራችኋለሁ። እንኳን እኛ ለምናምነው ምልጃውን ይቅርና ላላመነች ለአንዲት ሴት ያደረገው ነገር እንደው በእውነቴን ነው የምላችሁ። ለሰዎች ሁሉ ስመሰክር
ለሰዎች ሁሉ ስናገር እንባዬ ይቀድመኛል ለኔ የተደረገ እየመሰለኝ። አቤት እግዚአብሔር ቸርነቱ እንዴት አድርጎ እንደሚጎበኘን። በዚህ ሰዓት ምን ዘመድ አለ? የትኛው ዘመድ ረክቶ ለዚህ የደረስከኝ? የትኛው ቤተሰብ አግዞ? እስቲ ና ማን ነው በመከራ ቀን አብሮ የቆመ? እስቲ ባጣሽበት ሰዓት አብሮሽ የቆመ ማን ነው? እስቲ ስንባሪ ሳንቲም የሰጠሽ እዚህ ለመድረስሽ ማለት እዚህ ያደረሰን እግዚአብሔር የእሱ ጣልቃ ገብነት እንጂ። ይኸውላችሁ ቤትህን የሰራልህ እሱ ነው። ኑሮህን ያስተካከልልህ እሱ ነው። ትዳር የሰጠህ እሱ ነው። በልጅ የባረከ መድኃኒዓለም ነው። መድኃኒዓለም ደግሞ በመውጣትና በመግባት በምን አይነት ሰዎች መካከል ተከበን እንደምንኖር ስለሚያውቅ የሚጠብቅ የሚነግፍ የሚያነሳ የሚራዳ የሚጠብቅ ደግና የዋህ የሆነ መልአክ ሰጥቶናል። ስሙ ኡራኤል ይባላል። ጨለማ ውስጥ ስንሆን ወደ ብርሃን ያወጣናል። መጋቤ ብርሃናት። ጨለማ ውስጥ ነን ያለን ወደ ብርሃን ያወጣናል። አሁን ኑሮ ጨለማ ነው። የምንኖርባት ከተማ ምን ጨለማ ናት? አሁን በዝሙት ጨለማ ውስጥ ያላችሁ፣ በኑሮ ጨለማ ውስጥ ያላችሁ፣ በኃጢአት ጨለማ ውስጥ ያላችሁ ይሄ መልአክ ይድረስና ካላችሁበት ከገባችሁበት ጨለማ ውስጥ ያወጣችሁ። ኡራኤል ከጭንቀት የሚያድን መልአክ። እስቲ በሉ እንደው አስለፈለፈን እንዳትሉኝ። ኡራኤል በሉ ከጭንቀት የሚያወጣ ከጭንቀት የሚያድን መልአክ ነው። አሁንም የተጨነቃችሁ ይድረስላችሁ፣ የተጨነቃችሁ ያረጋጋችሁ። ቅዱስ ኡራኤል በሐዘን ላሉት የሚያጽናና መልአክ ነው። ዳንኤል በእስር ቤት እያለ ሚካኤልን ሊያጽናናው እንደተላከ ቅዱሳን መላእክት ወደ ሰው ልጆች ሲላኩ የመጀመሪያው ስራቸው ለማጽናናት ነው። ቀጥሎ ለማጽናት ነው። አዎ በእምነት በሃይማኖት መቆምን እነ ቅዱስ ገብርኤል አሳይተውናል፣ አስተምረውናል። አዎ በዓለመ መላእክት ሳጥናኤል በካደ ጊዜ መኑ ፈጠረነ ማነው የፈጠረን ባሉ ሰዓት እኔ ፈጠርኳችሁ ብሎ አምላክነትን በሻተ ሰዓት ጌታ እስኪገለጥልን የፈጠረንን በዓይናችን እስከምናየው አይተን እስክንሰግድለት ድረስ ንቁም፣ በህላዊነ በያለንበት እንቁም፣ በሃይማኖት እንቁም፣ በሃይማኖት እንጽና ብሎ ማኅበረ መላእክትን ያጽናና አጽናኝ መልአክ ነው። አሁን መላእክት ያጽናኑናል። ማን ያጽናናል? ስታለቅሺ እንባሽን የሚጠርግልሽ ወዳጅ የለም። ስናለቅስ ግን እንባችንን የሚጠርግ መልአክ እግዚአብሔር ይልክልናል። ይላክልን በሐዘናችን ሰዓት። ኡራኤል ፍርሃት ላለባቸው ሰዎች የሚያረጋጋ መልአክ። ምን ላለባቸው? ምን ላለባቸው? ፍርሃት። እንደው ብዙዎቻችን ሚካኤል ገብርኤል ነው በደንብ የምናውቀው። አሁን ኡራኤል እያላችሁ በደንብ ትወስኑልሽ። ለሚካኤል ደግሞ ይደርሳልሽ፣ እንደ ገብርኤል ይፈጥናልሽ። እሺ በሏ። እንደው ባትሉ ይመጣል እሱ። እሺ ባትሉ እግዚአብሔር ሲልከው መምጣቱ አይቀርም። እስቲ እንድትጎበኙ የምትፈልጉ ሰዎች እኔ ሰልችቶኛል፣ አቅቶኛል፣ ደክሞኛል፣ ጌታዊን አቅም የለኝም፣ ምጠብቅበት አቅም የለኝም፣ ከኑሮ ሞትን መርጫለሁ፣ ጌታ ሆይ የሰው ፊት ሰልችቶኛል የምትሉ በሰው ፊት መቆም የከበዳችሁ የላችሁ፣ እኛና እግዚአብሔር እንታወቃለን። እንዲህ ባለ መከራው ስላላችሁ ይሄ መልአክ ይድረስላችሁ። ይሄ መልአክ ጎትቶ የሚያወጣ መልአክ ነው። ከኑሮ ሸለቆ ውስጥ ከገባንበት ጥልቅ ጉድጓድ ውስጥ ፈልቅቆ የሚያወጣ ደግሞ ኡራኤል ከጠላት መንጋጋ ውስጥ ነጥቆ ያወጣል። የሚነድ እሳትን ያጠፋል። ምን ያልነደደብን ነገር አለ? አንዳንዱ በኑሮ ውስጥ የነገር እሳት እየነደደበት ነው። አንዳንዱ በትዳር የሐሜት እሳት እየነደደበት አለ። ብዙ እሳት፣ ጦርነቱ እሳት ነው። አለመግባባት እሳት ነው። አለመስማማቱ እሳት ነው። ይኸው እየፈጀን ነው። ስንት እሳት! ኃጢአቱ እሳት ነው። አለማመኑ እሳት ነው። ምንፍቅናው እሳት ነው። እሳት በብሉይ ኪዳን የነበረው እሳት ከሰማይ ሲወርድ ይታያል። የሰዶምና የገሞራ ሰዎች ኃጢአት በሰሩ ሰዓት ከተማዋን እንዲያጠፉ የተላኩ ለጥፋት የታዘዙ ሁለት መላእክት ነበሩ። ዘፍጥረት 19 ተመልከቱ። ለጥፋት ከተማዋን በእሳትና በዲን እንዲያቃጥሉ የተላኩ መላእክት። ያን የተደረገው ኃጢአት ሳይኖር ቀርቶ መሰላችሁ? የሰዶምና የገሞራ ኃጢአት ኢትዮጵያ ውስጥ ሳይፈጸም ቀርቶ መሰላችሁ? ወገኖቼ ልጆቻችሁን ጠብቁ። አዎ ጓደኞቻችሁን ጠይቁ። ልጆቻችሁ የት እንደሚውሉ ጓደኛቸውን የልጆቻችሁ ጓደኛ በስም በአድራሻ የማን ልጅ የማን ቤተሰብ እንደሆነ ጭው ያለ በለዚያማ 14 እና 15 ዓመት ሲሆናት ልጅ ያንተ ገንዘብ አትሆንም። ለምን?
ገና ሳያርጉ ስማርትፎን እየሰጣችኋቸው በሞባይሉ ምን እያዩ እየለመዱላችሁ ነው። እናንተ ራሳችሁ ምስክሮች ናችሁ። ቢያንስ ከሚመጣው ቁጣ እንዲተርፍ ትውልዱ ቢያንስ ከሚነደው እሳት እንዲተርፍ ትውልዱ አዲሱ ትውልድ ላይ ስሩ። ከኃጢአት ጠብቋቸው። በንጽሕና በድንግልና እንዲቆዩ ንገሯቸው። ለክብር እንዲበቁ አድርጓቸው። ለተክሊል እንዲበቁ አድርጓቸው። ለአክሊል እንዲበቁ አድርጓቸው። ወንዶቹ ገብተው እንዲቀድሱ ክህነታቸውን እንዲጠብቁ ንገሯቸው። እናንተ ወጣቶች ለክብር መብቃት አለባችሁ። ዓለምን አትስሟት። ዓለምን ከሰማችኋት ከክብር ታጎላለች። በእግዚአብሔር ፊት መጉደል እኮ ያሳፍራል። እናቴ ልጅ ሙሉ ሆኖ ተፈጥሮ መጉደል። ከራስ ላይ እንዳትጎሉ፣ ለራስ እንዳታጎሉ። ንጽሕናችሁን ጠብቁ፣ ቅድስና ይኖራችሁ። እናንተ ያላገባችሁ ድንግልናችሁን ጠብቁ። ለክብር ብትበቁ ሽልማቱን እንድታገኙ አክሊሉን ፎቶ መነሻ አይደለም አክሊሉ፣ የሰርግ ማዳመቂያ አይደለም አክሊሉ። ለሮጠ የሚሰጠው ክብር ነው። ለሮጠ የሚሸለመው ሽልማት ነው። ያልሮጠ ሰው አያገኝም። ሮጥኩኝ ብለን በውሸት አጭበርብረን በእግዚአብሔር ፊት ልንቆም እንችላለን። እግዚአብሔር ግን መዋሸት አንችልም። ወደ እግዚአብሔር እንመለስ። ማን ይመልሰን? ማን ይመልሰን? እስቲ ኡራኤል በሉ። ሐኪምና ፈዋሽ መልአክ ነው። ኡራኤል ፈጣን ታዳጊ ነው። አሁን የታመማችሁ ሰዎች ጸበሉ አለላችሁ። መቼም እንዴት የታደለ ደብር እንደሆነ ስመጣ በደስታ ነው። እናንተ ፊት ስቆም ደስ ይለኛል። እዚህ ደብር ስርቅ ደስ ይለኛል። የሚሰማኝ ደስታ እኔ አላውቀውም። የእግዚአብሔር መንፈስ ስላለበት፣ የእግዚአብሔር ጸጋ ስላለበት። እንዴት ካላችሁ ቅድም ፕሮግራም መሪው መምህሩ ሲናገሩ ነበረ። የሰማችሁ እሳቸው ደብረ መጽሔት ቅድስት ኪዳነ ምሕረት ያገለግላሉ። እውነት አሰብ ያውቃሉ እዛ ያለው። እዚህ መጥተው ያዩትን ግን መመስከር ስላለባቸው ደግሞ እዚህ ቦታ ያለው ሲናገሩ ምንድን ነው ይሄ መንፈስ ካላችሁ አንድነት የሚያመጣው ምን የሚያመጣው? እግዚአብሔር አንድ ስንሆን ማኅበረ ካህናቱ አንድ ሲሆኑ፣ ሰንበት ትምህርት ቤቱ ሰበካ ጉባኤው አንድ ሲሆን፣ ምዕመናኑ አባቶቻቸውን ማድመስ ሲጀምሩ መስዋዕተ እግዚአብሔር ያደርጋል፣ ዕጣናችን ያደርጋል። ይኸው አንዳንድ ቦታ እኔ ስም አልጠቅስም፣ አገር አልጠቅስም። እስቲ የትላንት የድሮ ነን እኛ ሊሆን እስቲ የድሮ ነን ወይ? እንደው ማነጻጸር አይሆንብኝ አባቶች ይቅርታ አድርጉልኝ። ገብተን ቀድሰን ስንወጣ ነጠላችን ዕጣን ይሸጣል። ይኸው አንዴ ግሪክ አንዴ ግብፅ እያለን እየታጠን ነጠላችን እንኳን ዕጣን አይሸጥም። ለምን? ያለ ፍቅር ዕጣን ምን ያደርጋል? መዓዛ የለው። ድሮ ቀድሶ የወጣ ዲያቆን ትምህርት ቤት ሲሄድ ልብሱ እንኳን ጠረን ነበረው። ዕጣን ይሸጣል። ድፍረቱ በዛ። ደፋሮቹና እግዚአብሔር ዝም ሲለን ዝምታውን እንደ ሞኝነት ቆጠርንበት። የምናገለግለውን አውቀን እናገልግል። ክብር እንድናገኝ፣ እድሜ እንድናገኝ፣ እድሜ እንዲረዝምልን አማኑኤልን ማጭበርበር አይቻልም። የሰጠንን አንድ ዓመት ቆደች አንዷን ዓመት ታክለን ታምነን አገልግለነው እንለፍ። በፍርድ እንቆማለን። እርቃናችንን ምን እንመልስለት ይሆን? የዛ ሰዓት ሙሽራው ሲጠይቀን በበጉ ዙፋን ፊት ስንቆም ቃል የለንም፣ ምላሽ የለንም። የእናቴ ልጅ በእውነት ኑሪ። አንተም በሚስትህ ጸንተህ ኑር። ሚስትህ ትበቃለች። አንቺም በባልሽ ጽኚ፣ እሱ ይበቃሻል። 4 ቦታ አትርገጡ፣ 30 ቦታ አትቀላውጡ፣ የሰው ቤት አትርገጡ። የተፈቀደላችሁ ይበቃችኋል። ከተፈቀደላችሁ በላይ አትውሰዱ። የሰው ሀቅ መልሱ፣ ድሃ አታስለቅሱ፣ ፍርድ አታጓሉ። ያላያችሁትን አየን አትበሉ፣ ያልሰማችሁትን ሰማን አትበሉ። በሰው ላይ ታርጋ አትለጥፉ፣ የሰው ቁንጮ አትነጩ፣ የሰው ጎፈን አታበጥሩ። ስለ ሰው መፈትፈት አቆሙ፣ ንስሐ ግቡ። ከዚህ በላይ ምን ልንላችሁ እንችላለን? ኡራኤል ወደ እግዚአብሔር መንግሥት ሊያቀርበን ታላቁ መልአክ ለንስሐ ሊያበቃን የሚችለው እንዲህ ተብሎ ተጽፏል። የታየን መልአክ እግዚአብሔር አውሎ በጣም የእግዚአብሔር መልአክ እስቲ በማርያም በሉ አቆረፋችሁ። የእግዚአብሔር መልአክ በሉ።
እግዚአብሔርን በሚፈሩ ሰዎች መካከል ይሰፍናል ያድናቸው። ማንን በሚፈሩ? የኔ ልጆቼ እንደው ስሙኝ በማለት እግዚአብሔርን ካልፈራን መልአክ ለኛ ምን ሊያደርግ ይመጣል ወደኛ? እግዚአብሔርን መፍራት ነው ወደ ሕይወት ውሃ ወደ ረፍቷ ዘንድ የሚያደርሰን። እግዚአብሔርን መፍራት ካልቻል ዑራኤል ወደኛ ይመጣል። ጽዋውን ብትጠጣ ስዕሉን አስለህ ብትስል ድርሳኑን ብትደግምለት እግዚአብሔርን ካልፈራ መልአክ ወደ አንተ አይላል። መላእክቱን የሚያዛቸው ማስለወደ ነገሩኝ እስመ ለመላእክቱ የእዝዞሙ በእንቲአከ መላእክቱን ስላንተ ያዛቸዋል። ለምን ጋሉ እንድንወድቅ እንድንከስር እንድንጠፋ ማይፈልግ ማን አለ? አዎ ዑራኤል ሥላሴ ለምሕረት ወደ ሰዎች የሚልከው ፈጥኖ ድራሽ ጠባቂያችን ፈጥኖ ይድረስልን። አሁን ዑራኤል የተሰወረን የሚገልጥ መልአክ ነው። ዑራኤል የሚያበላ ነው። ዑራኤል የሚያጠጣ ነው። እንጀራ ለሌላችሁ ዑራኤል እንጀራ ይስጣችሁ። ስራ ለሌላችሁ ዑራኤል ስራ ይስጣችሁ። በጭንቀት ላላችሁ በጭንቀት ይገላግላችሁ። በጣም የሚገርም አንድ ተአምር ልንገራችሁ። ዑራኤል የሚፈውስና የሚያድን መልአክ ነው ብያችኋለሁ። አንዲት አረብ ሀገር ጊዜዋን የፈጀች እህት ነበረች። እምነቷ የእስልምና ሃይማኖት ተከታይ ናት። በጣም ረጅም ዓመት ለ3 ዙር ነው የሄደችው አረብ ሀገር። የመጀመሪያውን 9 ዓመት አረብ ሀገር ቆይታለች። ስንት ዓመት? 9 ዓመት አረብ ሀገር ቆይታ ስትመጣ ቤተሰቦቿ ንብረቷን አበላሽቶ ጠብቋት 9 ዓመት ወገቧ እስኪበጠስ የሰራችበት። አዎ ይኸው የተጋገረ ስትበሉ ሰው እንዴት ደግሞ እንደሚያመጣው እንጀራውን አታውቁት። እናንተ ተኝታችሁ ትበላላችሁ። እነሱ 24 ሰዓት 3 እና 4 ፍሎር ሙሉ እያጸዱ ወገባቸው ሲቆመጥ የሚያመጡትን እያጭበረበራችሁ ትወስዳላችሁ። አንዳንዶችም አላችሁ፣ ሁላችሁንም እያልኩ አይደለም፣ የማያታደርጉትን ቃል አትግቡላችሁ። የብዙ ሴቶችን ልብ ይሰብራሉ። አረብ ሀገሩ ያሉት እናገባቸዋለን። ታዲያ ማን ይጠላል? ስቴብል ላይፍ ተረጋግቶ መኖር፣ ትዳር መስርቶ ልጅ ወልዶ መኖር ማን ይጠላል? ጥላ ብር ብላ ትመጣለች። አይ መድኃኒዓለም እንደው ይማረን፣ አሜን በሉ። እና ቤት እየሰራሁልሽ ነው፣ አሁን ይኸው ቤትሽ እያለቀ ነው እያሏት 9 ዓመት እድሜዋንም ጉልበቷንም ብዙ ነገሯን በሉ አቃጠሉ። የገዛ ቤተሰቦች ስትመጣ በስሟ ምንም የለም፣ ቤትም የለም። አለቀሰች፣ አዘነች። መቼም እግዚአብሔር ያበረታል አይደል? ንገሩኝ እንጂ እምነቷ ምንም ቢሆን እግዚአብሔር ያበረታል አያበረታል? ያጠነክራል አያጠነክርም? በቃ ተስፋ ቆርጣ በነበረች ሰዓት ደግሞ ሌላ ተስፋ አገኘች። ሰው ማመን የለብኝም ብላ ድጋሚ ተነሳችና ወደ አሰሪዎቿ ስልክ ስትደውል ነይ እንቀበልሻለን አሏት። እሷ እኮ ጨርሳ ነው የመጣችው። እንደገና ቪዛ አሰርተው ላኳት፣ ሄደች። የሰማችኝ? በሁለተኛው ዙር ደግሞ ሌላ ደግሞ አገባሻለሁ የሚል ወንድ በላት። የመጀመሪያው ዙር ቤተሰብ፣ ሁለተኛው ዙር ደግሞ ባለኝ የሚል ውሸታም ቀጣፊ በላት። ሶስተኛው ዙር ላይ ግን አሁን የመማሪያዬ ነው ብላ የያዘችውን የሰበሰበችውን ሳንቲም ይዛ ወደ ኢትዮጵያ መጣች። አንዷ አገባት። የሰማችኝ ነው? በአብረን እንሰራለን አሏት። ልጅ ወለደች። ሰማችሁ? ወንድ ልጅ ወለደች እና ወንድ ልጅ ወልዳ ጥቂት ዓመታት እንደቆየ ልጁ ታማሚ ሆነ። ሰማችሁ? ሕፃናት አንደበታቸውን መፍታት በሚችሉበት ሰዓት ላይ ልጁ አፍ አልፈታም። አንዳንድ እናቶች ተስፋ ይሰጧታል። ምን እያሉ? አንዳንድ ልጆች ዘግይተው ነው አፍ የሚፈቱ፣ ጠብቅ ይሏታል። አንዳንድ ቀን 1 ዓመት መጠበቅ አልችልም፣ በቃ እንዘገይ፣ ተስፋ እንቆርጣለን። ለምን? አረብ ሀገራት በቆየችበት ቆይታ ውስጥ ምን ያክል በደል እንደተበደለች፣ ምን ያክል ተስፋ እንደቆረጠች፣ ምን ያክል እንደደቀቀች፣ ምን ያክል ፈተና እንዳልተለያት የነገርኳችሁ ታሪክ ምስክር ነው። ይቺ ሴት አሁንም ደግሞ አገሯ ብትገባ ትዳር ብትይዝ ልጅ ብትወልድ ፈተናው ቀጠለ።
እንዲህ የተደራረበና ፈተናችሁ ሰንሰለታማ የሆነባችሁ አማኑኤል ማውጣት ማሻገር ይችላልና ካላችሁበት ችግር ያውጣችሁ። እና ይገርማል። ይቺ ሴት ምን አለች መሰላችሁ? ልጁ አንደበቱን እንዲፈታልኝ እያለች በራሷ በምታምነው በሃይማኖቷ ጸሎት ወደሚያደርጉ ሰዎች ትወስደዋለች፣ ትጠብቃለች። እንዳለች ዓመታት ጠበቀች። ልጁ እያደገ መጣ። እያደገ ሲመጣ ደግሞ በእግሩ መራመድም ደግሞ አልቻለም። እግሩ ልምሾ ሆኗል። አሁንም ይወጣለው የምትለው ነገር የለም። ደግሞ ተደራራቢ ሌላ ነገር ይገጥማታል። እግሩ መራመድ አልቻለም። የታሰረውን ማን ይፈታል? የተዘጋውን ማን ይከፍታል? የደረቀውን ማን ያለመልማል? እንዲህ ባለ በተዘጉ ነገሮቻችሁ ሁሉ መልአኩን እየላከ በሮቻችሁን ይክፈትላችሁ። እስቲ ይክፈትልን ብላችሁ አመስግኑ። እና ይቺ ሴት ይገርማችኋል፣ አዲስ አበባ ደብረ ጽጌ ቅዱስ ዑራኤል ቤተክርስቲያን አካባቢ ነው ያደገችው። እንደ ማንኛውም እዛ አካባቢ እንዳሉ ወጣቶች በልጅነት የጥምቀት ታቦት በተለይ ዑራኤል ሲሄድ የዛ አካባቢ ሌላም ሃይማኖት ዑራኤልን እንሸኘው ይሉና ዑራኤልን ይሸኛሉ። ምናልባት በዚህ በወሎ አካባቢ ነው የተለመደው። እየሰማችሁ ነው። አዎ ታቦታችን በሰላም ገብቷል የሚሉት እነሱ ናቸው። ተዋደውና ተከባብረው የሚኖሩ በአብላጫ እዛ ይገርም። እየሰማችሁ ነው። ከኔ ጋር ናችሁ መመላ እና ይገርማል። በልጅነት በብላ ይግባትም አይግባትም ወቅም አትወቅም የሰፈራችን ታቦት ዑራኤል ነው እና ዑራኤልን ነው የምትሸኘው ታቦት። ይሰማል። ባህረ ጥምቀት አድርሳ ታቦታችን ደግሞ ሲመለስ ብላ ከሌሎች ጓደኞቿ ጋር ደግሞ ሄዳ ዑራኤልን ደግሞ ከታቦት ከነበረበት ከተራ ቦታ ማነው ከባህረ ጥምቀት ደግሞ ወደ መንበረ ክብሩ ደግሞ ታለብሳለች። በዓመት ብቻ በዚህ ሰዓት እና አንድ ነገር ወደ እንዲናዋስ መጣ። ክርስቲያኖች ተፈወስ እንዳለን ይላሉ። በጸበል ፈዋሽ ጸበል አለ ዑራኤል። እኔ ደግሞ ሃይማኖቴ ሌላ ነው፣ ሌላ ቢቀር ታቦትን አልሸኘው ዑራኤል አለችና አለቀሰች። እንደው ታቦትን የሸኘሁትን ብቻ ቁጠርልኝ፣ እምነቴ ሌላ ቢሆንም። የሰማችሁ ነው። ልጄ በሁለት ችግር ውስጥ ነው ያለው። የመጀመሪያው እግሩ አይድም፣ በእግሩ አይቆምም። ሁለተኛው ደግሞ እማዬ አባዬ ማለት አይችልም፣ አንደበቱ ተዘግቷል። ፍታልኝ አለች። እንዲህ አይነት ስርዓት ውስጥ የታሰሩትን መድኃኔዓለም ይፍታልኝ፣ ሥላሴ ይፍታልኝ። እና እንዲህ ብላ ቤቷ ውስጥ ሆና ጸለየችና ክርስቲያን ጓደኛዋ ጋር ስልክ ትደውልና እኔ የምልሽ ዑራኤል ጸበል ሙስሊም መጠመቅ ይችላል ወይ ብላ ጠየቀች። እኛ ቤተክርስቲያን የሰበካ ጉባኤ የአባልነት መታወቂያ እያየን ነው ጸበል የምናስገባችሁ? ንገሩኛ። የወደደ የፈቀደ የልጅነት ቤት ናት፣ በሯ ክፍት ነው። ማንም መጥቶ ምን ማለት ይችላል? ንገሩኝ። ግድ የለም መጠመቅ ይችላል። አይችልም? ደግሞ ይገርማችኋል፣ በሙሉ እምነት ነው የሚመጡት፣ በቅንነት ነው የሚመጡት መሰለኝ። አምነው ስለሚመጡ ከእኛ ቀድሞ የሚድኑ ደግሞ እነሱ ናቸው። እዚህ ጅጅጋ መስመር ብትሄዱ አቡነ አረጋዊ ይወዷቸዋል ሶማሌዎቹ። እና አቡነ አረጋዊ ለማለት ስለማይችሉ ያችን ዘንዶዋን ነው የሚጠቁማት። የእሱ ጸበል የለም ይላሉ። ጅጅጋ ሚካኤል የሚመጡ ወደ ጎዴ ገብርኤል የሚሄዱ ሌላም ቦታ ሄዱ ይመጣሉ። ሲያማቸው አቡነ አረጋዊ ለምን እንደሚወዷቸው እኔ አላውቅም፣ እግዚአብሔር ይወቀው። ጻድቁ እኮ የሚወደዱ ናቸው አይደል? በጣም እግዚአብሔር ከሞት የሰወራቸው ልክ እንደ ሄኖክ እንደ ቅዱስ ያሬድ እና አቡነ ተክለ ሃይማኖት እኮ ከአቡነ አረጋዊ በረከት ሲቀበሉ ነበረ በገዳማቸው። የጻድቁ የአቡነ አረጋዊ በረከታቸው ይደርብን። እስቲ አመስግኗቸው የጻድቁን አምላክ። እና ይገርማችኋል፣ ለጓደኛዋ ስነግራት ምንም ችግር የለም፣ ምናልባት ከፈራሽ ሰዎች ተጠምቀው ጭር የሚልበት ሰዓት ላይ እኔ ወስድሻለሁ ትላታለች። የሰማችሁን አይደል? ክርስቲያን ጓደኛዋ የመሰላት ለልጇ ሳይሆን ለራሷ መስሏታል። ቤቷ ውስጥ የደበቀችው ችግር ምን እንደሆነ አላወቀችላትም። ልጅ እንደታመመባት አታውቅም። ተቀጣጠሩ። ያንን ልጅ በጀርባ ዝላው አመጣችሁ። መራመድ ማይችለው መናገር ማይችለው እማዬ አባዬ ብሎ አፉን ያልፈታው ልጅ ይዛ መጣች። ከዛ በኋላ እንዲህ ብላ ነገረችው ለቅዱስ ዑራኤል። ቅዱስ ዑራኤል ታቦትን ሸኝቻለሁ፣ ለእኔ ምንም አትቁጠርልኝ፣ ይችን ብቻ ቁጠርልኝ። በልጅነት ታቦትን እየሸኘው ዘምሬልሃለሁ፣ አጨብጭቤያለሁ።
በእጄ እያጨበጨብኩ ባፌ እልል ብያለሁ። እቺን መልካምነት እንኳን ቁጠርልኝና ልጄን ፍታልኝ። አንደበቱን ፈተህ በእግሩ ካቆምክልኝ እኔ ክርስቲያን ሆናለሁ። የሰማችሁ ነው። ግን ከሁለቱ አንዱን ግን ካደረግ ሁለቱም ነገር እስኪፈታ ድረስ እጠብቃለሁ አለችው። እምነቷ ከሁለቱ ስትሆን አንዱ ወይ አንደበቱን ፈተህ እግሩን ከተውከው እስከምትፈታው ድረስ እጠብቃለሁ፣ ክርስትና አልነሳም። ሁለቱንም ከፈታ ግን አምናለሁ፣ ክርስትና እነሳለሁ ብላ ነገረች። ተሳለ ታምናላችሁ? እንዲህ ይላል ዕዝራ ሱቱኤል ላይ ምዕራፍ 13 ቁጥር 38 ላይ ቃሉን ከኔ ጋር አብሮ አፍህን ክፈት በሉስ። አፍህን ክፈት እኔም የማጠጣህን ጠጣ። ዑራኤል ነው ይሄን ያለው። ድገሙና በሉኝ ከኔ ጋር አስቸግራችሁ። አፍህን ክፈት እኔም የማጠጣህን ጠጣ። ልጁን ወሰደችና ጸበል ውስጥ ይዛው ከመውጣቷ በፊት ወደ ላይ አንጋድ ላይ የሚፈሰውን ጸበል አፉን ከፈተችና ወደ ጉሮሮ ውስጥ እንዲወርድ አደረገች። አፉን ምን አለ? ሲከፈተ በሉላችሁ። ይሄ መልአክ የተዘጋውን ሁሉ ይክፈትላችሁ። ስልጣን የማይመልሰው ገንዘብ የማይሰጠውን መስጠት የሚችል አማኑኤል መልአኩን እየላከ የተዘጉ ነገሮቻችን ሊከፍት ይችላል አይችልም? እና ወዲያውኑ በጉሮሮው ያጸበል ሲያልፍ የሆነ ድምፅ አወጣ። ልጁ የመጀመሪያ ቀን የተሰማ ድምፅ፣ ከአንደበቱ የወጣው የመጀመሪያ ቀን ድምፅ የሰማውን እነሱ ንግግር መልሶ ተናገረ። ደነገጡ። ምንድን ነው አሉ። አሁንም ደገመችና አንጋላው ጸበሉን በአፉ ስታደርግለት ልጁ እናቱን ጠራት። አንደበቱን ዑራኤል ከፈተለት። እናቱ ማየ አላት። እናቴ አላት። አላመነችም። በድንጋጤ የነበረችበት ጸበል አንሸራቷት ወደቀች። መነሳትም አልቻለችም። ልጇን እያለቀሰች ታያለች። ጓደኛዋ ክርስቲያኗ ታወራዋለች፣ ያወራታል። ታናግረዋለች፣ ያናግራታል። ለካስ አፉን ከፍቶ አፉን ፈልቅቆ የተዘጋውን የከፈተለት ዑራኤል ነው። ኧረ ከፍ አድርጋችሁ አመስግኑት። ዑራኤል የተዘጋን የሚከፍት መልአክ ነው። ምን ያለን የሚከፍት መልአክ ተዘጋ። እስቲ ስለሚከፍትልን ነገር ብቻ አመስግኑት። በማርያም ስለሚከፍትልን ነገር በደንብ አድርጋችሁ። እኛ እናውቅም የትኛውን በር ነው የሚከፍት። ጤናው የተዘጋባችሁ የጤናውን በር ይክፈትላችሁ። ሰላም የደፈረሰባችሁ የሰላሙን በር ይክፈትላችሁ። ትዳር ያልተሳካላችሁ የትዳሩን በር ይክፈትላችሁ። ልጅ የሌላችሁ የልጁን በር ይክፈትላችሁ። እድላችሁ የጠመመባችሁ የእድሉን በር ይክፈትላችሁ። ስኬታማ ያልሆናችሁ የስኬቱን በር ይክፈትላችሁ። ከዛ በኋላ አንድ ነገር ቀረው። ዑራኤል ምን ቀረው? ምን ቀረው? የቅዳሴ ሰዓት ደረሰ መሰለኝ። ሰዓት ነገር ታኩል እሰይ ቸር ያሰማል። ምኑ ቀረ? ወሬ ትወዳላችሁ? አቤት ምኑ ቀረ? ኧረ ስቴዲየም ቢሆን ትበጠብጡኛላችሁ። እስኪ በደንብ ንገሩ። እግሩ መሄድ እግሩ ቀረ። ምኑ ቀረ? ሄዳችሁ እኮ ሽሮ እያማሰላችሁ ነው በሀሳባችሁ። ምኑ ቀረ? እሷ ምን ብለዋለች? ከሁለት አንዱ እንኳን ቢሆን ሁለቱንም እስክትፈታ ድረስ ምን እላለሁ? እጠብቃለሁ። እስቲ ዛሬ እጠብቅሃለሁ በሉት። አማኑኤል ሆይ ብዙ የሚያሰለችው ነገር በሕይወቴ አለ። መድኃኒዓለም ሆይ ብዙ የለቅሶ ታሪክ በሕይወቴ ውስጥ አለ። እኔ ያላለቀስኩበት ቀን የለም። ደስታ ርቆኛል፣ ሰላም ርቆኛል። አንድም ቀን ሙሉ ቀን ደስተኛ ሆኜ ውዬ ማለበትን ቀን አላስታውስም። ግን እጠብቃለሁ በሉት። እስቲ እጠብቃለሁ በሉት። ከነ ጉድለቴ እጠብቃለሁ በሉት። ክርስቲያን ማለት ይሄ ነው። አዎ ባይሰጣንም እንጠብቀዋለን፣ ባይሞላም ባያሳካም በምንጠብቅበት ሰዓት አሁን ባያደርግም መድኃኒዓለም ሆይ እንጠብቅሃለን። ክብር ለስምህ ይሁን። እንጠብቅሃለን። ዘመናችሁን ትጠብቁት። እህቴ ፍቅረኛሽን ትጠብቂ። አንቺን እስከማገባሽ ይሄን ያክል ዓመት ጠብቂኝ ይልሻል አይደል? ወይንስ ደግሞ እናንተ እነሱ እንደዛ ይላሉ። ቆይ ተምሬ ሰርቲፋይ እስከሆን ድረስ ጠብቀኝ አይደል? ቢያንስ ለቤተሰቦቼ ኩራት ነው። አንድ ዲግሪ ሊያዝ ጠብቀኝ። ትጠብቀዋል። አማኑኤልን ግን አንድ ቀን መጠበቅ አቃተ። ለምን? መድኃኒዓለምን አንድ ቀን
አላልን። እኛ የምንፈልገው ካልሆነ እያልን እንደ ሕፃን በሰው ላይ አየረው እያማረ በሰው ቤት የተደረገውን የቤት ካልሆነ እያልን ግብ ከእግዚአብሔር እግዚአብሔር ለአንቺ የሚያደርግልሽን ያውቃል። ለእናንተ የማልስባትን ሀሳብ እኔ አውቃለሁ እኮ ነው የሚለው። ያውቃል አያውቅም? አንድ እግር ቀረ፣ አለቀሰች፣ ህዝብ ሰማ። ልጄ ዲዳ ነበረ፣ ተናገረ። አንደበቱ ተዘግቶ ነበር፣ ተከፈተ። እኔ ሙስሊሟን ያልናከኝ ዑራኤል በአንድ ቀን በፊት ያሳየውን ቅንነት በፊት ተሰልፌ የተመድኩልህን ያውም ሳላምን ጓደኞቼን ተከትዬ የሸኘሁት ታቦት ለካ ዑራኤል አይተኸኝ ነበረ። ለካ ተመልክተኸኛል ያኔ በልጅነት ለካ አይተኸኛል በሰው ሀገር ስንከራተት ዑራኤል። ታዲያ አንድ በር ይቀራል የተዘጋው። ያልፈታው አንድ ቁልፍ አለ። ያልከፈትከው አንድ ነገር አለ። ታስሮ አይቀርም። ጉሮሮ መክፈት ከቻልክ አንደበቱን ከፈታ ደግሞ ያውቃ አያቅትምና እባክህን እግሩንም ፍታት ግን እጠብቅሃለሁ ብላው ሄደች። ምን ብለሃለሁ? እጠብቅሃለሁ። ምን እልሃለሁ? ከዛ በኋላ ያመላለሰች ያለ መሰልቸት ማስጠመቅ ጀመረች። ይጠመቃል፣ ትጸልያለች፣ ይጠመቃል። አሁን የቀራት አንድ ነገር ነው። ነጠላውንም ለብሳለች። እየሰማችኝ ነው? ነጠላውንም ለብሳለች። ቤተክርስቲያን ትመጣለች። ጸሎት ገብታ ዑራኤል ታደርጋለች። ጸበሉን ትጠመቃለች። ልጇን ታስጠምቃለች። ልጇንም ትቀባለች። እንዲህ ያደረገች እግዚአብሔርን ደጅ መጥናት ጀመረች። አንድ ቀን አንድ መልኩ የሚያምር ወጣት በራእይ የተገለጠላት የሰማችሁ እንዲህ አላ አታልቅሺ፣ የልጅሽ ቁልፍ ሊከፈት ነው አላትና ትልቅ መክፈቻ ያሳያታል። ቁልፉ የተያዘው በዑራኤል እጅ ነበር። ያ ቀይ ሰው ቁልፉን ይዞ ነበር። ምናልባት ከጠበቃችሁት፣ ምናልባት መታገስ ከቻላችሁ ቁልፉ ያለው መልአኩ እጅ ነው። እስኪከፍትልሽ ጠብቂ። ዑራኤል ጋር ነው ያንቺ ቁልፍ ያለው። ይከፈታል፣ አይቀርም መከፈቱ። የሆነች ቀን፣ የሆነች ሰዓት፣ የሆነ ደቂቃ ዝም ብለህ ጠብቀው። እያመሰገንክ ሳታጉረመርም ጎደለብኝ ሳትል ከነጉለት እያመሰገንክ ጠብቅ። ቁልፉን ይዞ ይመጣል። ማን? እስቲ የተዘጋውን የሚከፍትበትን ቁልፉን ይዞ ወደ እኔ ይምጣ ምትሉ በደንብ አድርጋችሁ አመስግኑ ቁልፉን። ከዛ በኋላ እንባሽ ጸሎትሽ በእግዚአብሔር ዘንድ ተሰምቶልሻል። እኔ በዚህ ቤት የምትጠሪ በልጅነት ታቦቴን ስታጅብልኝ የነበርኩ እኔ ዑራኤል ነኝ። ጌትና ልጇን እግሩን ይዘረጋና መርፌ በሚመስል ነገር እግሮቹን ይበሳል። ከእግሮቹ ውስጥ ክር የሚመስል ነገር እየመዘዘ ይጥልለታል። ለካስ ልጁ የታሰረበትን ገመድ እየፈታለት ነው። የታሰርንበትን ገመድ፣ የአስማተኛውን ገመድ፣ የሟርተኛውን ገመድ፣ የጠንቋዩን መተተኛውን ገመድ ዑራኤል ይቁረጥላችሁ። አሜን። ይቁረጥልን። በደንብ አድርጋችሁ መስል እየፈታን በደንብ አድርገው እየፈታን ሰማችሁ። እንዲህ አላት፣ ልጅሽ የታሰረው በሆድሽ ውስጥ ነው። ቤት ውስጥ ነው። በምን ውስጥ? ልጅሽ የታሰረው ከተወለደ በኋላ አይደለም፣ በሆድ ውስጥ ነው የታሰረው። ለዛ ነው በዚህ መርፌ ከውስጡ ገብቶ የነበረውን እግሩ ውስጥ ጅማት ውስጥ የገባውን እየፈለቀኩለት ማሳይሽ ብሎ ቀጫጭን ሽቦ የሚመስሉ በጣም ብዙ የሆኑ ነገሮች ከእግሩ ያወጣለታል። አያለው አለች። አልተኛውም፣ አላንቀላፋውም አለች። ግን ታያለች የሚደረገውን ነገር አይኗ ያያል። ለካስ ዑራኤል የዛን ቀን በጋል አንድ ወጣት ተመስሎ ቤቷ ገብቶ ነበረ። ተረኛ ሁሉንና እሱ እኛ ቤት ይግባ፣ ዛሬ እናንተ ቤት ይግባላችሁ። ይሄ መልአክ ያገለገላችሁት አይተዋችሁም፣ ዑራኤል የዘመራችሁለት አይተዋችሁም። ዑራኤል ይደግፋችኋል። አንድ ቀን ያነሳል። አንድ ቀን ወደ ክብር፣ አንድ ቀን ወደ ከፍታ፣ አንድ ቀን ወደ እንጀራችሁ ሳይደርሳችሁ አይተዋችሁም። ዑራኤል አገልግሎት እና ከዛ ከእግሩ ውስጥ ያውጥቶ ደም አለ። በእጁ ዳሶ ከተነሳ በኋላ ልጇን ምን እንደሳበው አይታወቅም። ብድግ አድርጎት በእግሩ አቆመውና ተሰወረኝ አለ። ልጁ በእግሩ ቆሟል። ጠብቂው፣ የእናቴ ልጅ ጠብቂው፣ ግድ የለሽም እያለ
አድርገሽ ጠብቂው። ወንድሜ ጠብቀው፣ ግድ የለም። አዛኝቷን ጠብቃት፣ ኪዳነኪን ጠብቃት፣ እመቤቴን ጠብቃት፣ ሥላሴን ጠብቀው። ደጅ እየጠና የሚልክልህ መልአክ ዑራኤል እመነኝ ይመጣል። ዑራኤል አለ ልጇ ቆማ ከዛ ሲቀራት ምንድን ነው? ታጨረስኩ እኮ ትምህርት። አሁን ብዙ ትምህርት አላስተምርም። ምንድን ነው የቀረው? አቤት ክርስትና መነሳት። ከዛ በኋላ በጣም የሚገርማችሁ ልጇ ከእሷ ጋር ክርስትና ሊነሳ ያ በመከራ ሰዓት ትቷት የሄደ ባል ተመልሶ ዲዳ የነበረ ልጄን የፈታ፣ ሽባ የነበረ ልጄን የፈታ ይሄንን ዑራኤል በእግዚአብሔር ፊት እንደሚቆም በመልአኩ ምልጃ አምኛለሁ። የዑራኤል አምላክ እግዚአብሔር ፈጣሪ ዓለማት ነው። በሱ አምናለሁ፣ በጌትነቱ አምናለሁ። ከአንቺ ጋር ልጠመቅና ደስተኛ ሕይወት እንምራ እንጂ እህት ያላል። ከሳ ልጇን ይዛ ልትጠመቅ የነበረችው ባሏን ጨመረችና ተጠመቀች። ፍቅረ ዑራኤል፣ ፍቅርተ ዑራኤል እየተባሉ ስመ ክርስትና አገኙ። በቅዱስ ዑራኤል ፍቅር የተማረከች በልጅነት የወደደችው ያንን መልአክ አልተዋትም። ትዳሯን አስተካከለላት፣ ለልጇ ጤና መለሰላት። የተበተነው ትዳሯን ሰበሰበላት። የተበተነባችሁን ይሰብስብላችሁ መልአኩ። አሜን በሉ። እግዚአብሔር የዘላለም ብርሃን ይሆናል ተብሎ ለዘላለም ብርሃን ያርግላችሁ። አሜን በሉ። እንዲህ ተብሎ ተጽፏል። መዝሙረ ዳዊት መዝሙር 43 ቁጥር 3 ስላለው ቃል አብረን ጠርተን ትምህርታችን ተቀልላለን። ብርሃንንና በሉ እውነትህን ላክ። ምንና ምን? ዑራኤል ማለት ምንድን ነው ብያቸዋለሁ ቅድም። አቤት ምንድን ነው ያልኳችሁ? ምን ማለት ነው? የብርሃን ባለቤት። እስቲ ድጋሚ ብርሃነ እግዚአብሔር ነው። ዑራኤል ማለት ነው ብርሃነ እግዚአብሔር። ምን አይነት ምን? ብርሃነ ደመነ ባክተው በርልስጋ እስቲ ብርሃነ እግዚአብሔር በሉ። ዳዊት እንዲህ አለ፣ ብርሃንና እውነትን ላክ አለ። ምንና ምን? በብርሃናት ላይ የተሾመው መልአክ ማን ይባላል? ማንን? ዑራኤል። ብርሃንንና እውነትን ላክ እነርሱም ይምሩኝ ካለ በኋላ ወደ ቅድስና ተራራ ወደ ማደሪያ ይወሰዱኛል። ቅዱስ ዑራኤል ወደ ብርሃን ይመራል። ቅዱስ ዑራኤል ወደ እውነት ያደርሳል። ቅዱስ ዑራኤል ወደ ቅድስና ተራራ ወደ እውነተኛው ማደሪያ ወደ እግዚአብሔር ቤት ያመጣል። አሁንም ከጠፋንበት ፈልገው ወደ ቅድስናው ያምጣል። ቅዱስ ዑራኤል ለሄኖክ ምስጢር የገለጠ ነው። የተሸፈነባቸውን ይግለጥላችሁ። ለዕዝራ ሱቱኤል ጽዋ ልቡና ያጠጣ ነው። ለእናንተም ተማሪዎች ለሆናችሁ የእውቀትን ጽዋ ልቡና ያጠጣችሁ፣ አእምሮ ልቦን ይሳልባችሁ። ለአባ ጊዮርጊስ ዘጋስጫ በእመቤታችን አማላጅነት አሳሳቢነት ጥበብ ለራቀው ለኢትዮጵያዊው ቄርሎስ ለተባለው መፍቀሬ ድንግል ማርያምን አብዝቶ ለወደደው ለአባ ጊዮርጊስ ዘጋስጫ የእውቀትን ጽዋ ያጠጣው ቅዱስ ዑራኤል ነው። ማን ነው አልኳችሁ? ቅዱስ ዑራኤል እመቤታችን በተሰደደች ጊዜ በመካከላቸው ሆኖ መንገድ ይመራ የነበረው መልአክ ቅዱስ ዑራኤል ነው። አሁንም በስደት ያሉትን መንገድ ይመራልን ይህ መልአክ። እኛም ደግሞ አገር ጥለን ከመሰደድ ይህ መልአክ ይጠብቀን። የመጨረሻው ሁላችሁም እንደምታውቁት በቀራንዮ አደባባይ የኢየሱስን የክርስቶስን ደም በዓለም ደሙን በፈቃዱ ሲያፈስ በጽዋ የተቀበለው መልአክ እሱ ነው። ይህን በግብረ ሕማማት ላይ ተጽፎ እናገኛለን። ይሄ መልአክ ሕፃናትን የሚያሳድግ መልአክ ነው። እውቀት የሚሰጥ መልአክ ነው። በእያንዳንዳችን እድገት መካከል፣ በእያንዳንዳችን ሕይወት መካከል ቅዱስ ዑራኤል አስተዋጽኦ አለውና ዑራኤል በነገራችን ሁሉ ጣልቃ እየገባ ነገሮቻችን ያስተካክልልን። እስቲ ደስ ያላችሁ ከፍ አድርጋችሁ አመስግኑት። አዎ ታላቁ መልአክ ዑራኤል ብርሃነ እግዚአብሔር ተብሏል። በኑሯችን ውስጥ ያለውን ጨለማ እግዚአብሔር መልአኩን ልኮ ብርሃን ያድርግልን።